ሶስት ነገሮችን ያገኘ ሰው የኢማንን ጥፍጥና ያጣጥማል አሉ ረሱል አለይሂ ሰላቱ ወሰለም። ኢማንን ማጣጣም ትፈልጋለህ? ኢማን እንዲጣፍጥ ትፈልጋለህ? የአላህ መልእክተኛ አለይሂ ሰላቱ ወሰለም ምን እንደሚሉ ስም የመጀመሪያውና ከርዕሳችን ጋር የሚሄደው አንየኩነ አላሁ ወረሱሉሁ አላህና መልእክተኛው ሊሆኑ ነው። አሐበ ኢለይሂ ከእርሱ ዘንድ ተወዳጅ ሊሆኑ ነው። ሚማ ሲዋሁማ ከሁለቱ ውጭ ካሉ አላህና መልእክተኛውን የበለጠ መውደድ። የአላህና የመልእክተኛው ትእዛዝ በዚህ በኩል ከመጣ የሌሎች አካላት ትእዛዝ ደግሞ በሌላኛው በኩል ከመጣ የአላህና የመልእክተኛውን ትእዛዝ ልታስቀድም አላህና መልእክተኛውን የበለጠ የምትወድ ከሆነ የበለጠ የኢማንን ጥፍጥና ታገኛለህ። እንግዲህ ረሱልን ሰለላሁ ዐለይሂ ወሰለም መውደድ ስንል ረሱልን ሰለላሁ ዐለይሂ ወሰለም ማፍቀር ስንል የሷሃቦች የረሱል ሰለላሁ ዐለይሂ ወሰለም መሐባ የሷሃቦች ለረሱል ሰለላሁ ዐለይሂ ወሰለም የነበራቸው ክብር ሷሃቦች ለረሱል ዐለይሂ ሰላቱ ወሰላም የነበራቸው ኢትባዕ ተዘርዝሮ የሚያልቅ አይደለም። ነገር ግን እንደ ሷሃቦችን እንተውና ረሱል ሰለላሁ ዐለይሂ ወሰለም ኹጥባ ያደርጉበት የነበረው ጉቶ እንጨት ለብዙ ዓመታት ረሱል ሰለላሁ ዐለይሂ ወሰለም ተደግፈውት ኹጥባ ሲያደርጉ ከቆዩ በኋላ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ሚንበር ሲሰራላቸው ነቢያችን ዐለይሂ ሰላቱ ወሰላም ወደ ሚንበር ወጡ። በዛ ሰዓት ይህ ጉቶ ምን አለ ትላላችሁ? ረሱልን ሰለላሁ ዐለይሂ ወሰለም በመናፈቅ ረሱልን ሰለላሁ ዐለይሂ ወሰለም በመውደድ በሸውቅ ስቅስቅ